ሊቨርፑል ሜጀር የሆነ ኮንፊደንስ ቢልደር ሪያል ማድሪድን በማሸነፍ አገኘች ማለት ኔክስት ማን ሲቲ ነው ያለባት ይሄ ለኛ አሪፍ ለማድሪድ ገላሽን ታጥበሽ ጠብቂ ስልማ በሽሽቅ እንደሆነ ካልገባህ ፕሪዲክሽን ላይ ደግሞ ምን እንዳልኩኝ ስማ የሊቨርፑል ደጋፊ ያሉናችሁ ግን ልክ እንደኔ ሊቨርፑል የሆነ ነገር መፍጠር ይችላል ብላችሁ የምታስቡ ሰዎች በሊቨርፑል በኩል የሆነ ነገር ጠቅም ታረጉ አይከፋም ባይዘው እንዳትፈሩ ገንዘብ ራሱ ጣል ለማድረግ ሲሆን ሲሪየስ ነገር ስለሆነ ሊቨርፑል ይሻላል ምክንያቱም ማድሪድ የሚጫወተው አጫዋወት ሊቨርፑልን ሰሞኑ እያስቸገረው ያለው አይነት አጫዋወት አይደለም ግልጽ ነው ከፈለክ ዩቲዩብ ላይ ስለ ሊቨርፑል አጫዋወትና አርኒ ስሎት የቸገራቸው ነገሮች ብዬ በደንብ ዲቴል የሆነ የ15 ደቂቃ ቪዲዮ አለ ዲቴል ጀምረው ከደበረው ትተውጣ ታዳኛል ሪል ሽት እኮ ነው በቃ ብሽሽቅና እግር ኳስ ትንተና መለየት አለብሽ ሄደሽ ስተነትነው እዩ ከፈለክሽ ሲዝኑ ሙሉ የሚገጥመው ችግሮችና እንዴት መቅረፍ እንዳለበት ያሱ ነው የሚያውቀው ብቻ ሊቨርፑል እንዳለ ያለበትን ችግሮች ትንትና አድርጌ ዱቅ አድርጌልሃል ማድሪድን እንደሚያሸንፍ ነው እየታወቀኝ ላይ እንዳለ ላይቭ ማድሪድን ያሸንፋል ብዬ መሰከርኩላችሁ ሰዎች ኑና ተናገሩ ኮሜንት ላይ ናና ተናገር ኮፒ ሊንክ ያርከኝ ቪዲዮ